ሰላም ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች እንኳን ወደ ተከታታይ የኔትወርኪንግ ትምህርታችን በሰላም መጣችሁ። ዩቲፒ ኬብል ምንድነው፣ እንዴት ይሰራል የሚለውን እንመለከታለን። ዩቲፒ ማለት ዩ ማለት አንሼልድድ፣ ቲ ደግሞ ቲውስትድ፣ ፒ ፔር እንደማለት ነው። ስለዚህ በአጠቃላይ አንሼልድድ ቲውስትድ ፔር የሚለውን ይይዝልናል ዩቲፒ ኬብል ማለት ነው። አንሼልድድ የምንለው ምንድነው? ዋየሮችን የሚሸፍን ብረት መሰል ሽፋን የለውም እንደማለት ነው። አንሼልድድ ሲሆን ይሄ ነው። ሼልድ ከሆነ ግን በዚህ መልኩ እንደዚህ ኬብሎችን የሚሸፍን ብረት መሰል ሽፋን ሲኖረው ሼልድ ትዊስትድ ፔር ይሆናል ማለት ነው። ትዊስትድ ነው ካልን ምንድነው? እርስ በርሳቸው ፔሮቹ የተጠማዘዙ ናቸው። ይሄኛው መጠማዘዝ ለምን ይጠቅማል? ኤሌክትሮማግኔቲክ ኢንተርፈረንስ ፕሮቴክት እንዲሆን ያደርግልናል ማለት ነው። ፔር ናቸው ያለው ደግሞ እንደነገርኳችሁ ጥንድ ጥንድ ሆነው የተቀመጡ ናቸው ይህ ኬብል ማለት ነው። ሌላው ይሄኛውን ዩቲፒ ኬብል ኮኔክት የምናደርግበት ኮኔክተር RG45 በመባል ይታወቃል። ይህ RG45  8 ፒን አለው ማለት ነው። እነዚህን 8 ፒኖች ኬብላችንን ስናገናኝ በምን አይነት መልኩ ነው የምናገናኘው የሚለውን ደግሞ አሁን እንመለከታለን። ቅድም በኢተርኔት ስታንዳርድ መሰረት 10 ቤስቲ፣ 100 ቤስቲ፣ 1000 ቤስቲ እና 10G ቤስቲ የሚሉ ስታንዳርዶችን አይተን ነበር። ስለዚህ 10 ቤስቲ እና 100 ቤስቲ የምናገናኝበት ኬብል ባለ 4 ዋየር ነው። ባለ 4 ዋየር ወይም ደግሞ ሁለት ፔር የምንለውን ኬብል ነው እዚህ ጋር የምናገናኘው ማለት ነው። በRG45 ጋር የምናገናኘው ኬብል የምንጠቀመው ኬብል ባለ 4 ዋየር ነው ማለት ነው። ለ1G እና ለ10G ሲሆኑ ደግሞ ባለ 8ቱን ዋየር ሙሉን ኮኔክት እናደርጋለን ማለት ነው። እሱን በኤግዛምፕል እንመለከተዋለን። ለምሳሌ እዚህ ጋር ፒሲያችንን ከስዊች ጋር ማገናኘት ብንፈልግ ዩቲፒ ኬብላችንን እንዴት አድርገን ነው ኮኔክት ማድረግ የምንችለው የሚለውን ስንመለከት በመቼ ነው? በ10 እና በ100 ቤስቲ ጊዜ ማለት ነው። ባለ 4 ኬብሎችን ስንጠቀም ኮኔክት የምናደርገው እንዴት RG45 ኮኔክተሯን እንዴት ነው ኮኔክት የምናደርገው የሚለውን ስንመለከት በመጀመሪያ 1 እና 2ን በዚህኛው በኩልም 1 እና 2 አድርገን ስትሬት እናገናኘዋለን ማለት ነው። እነዚህ 1 እና 2ን ስናገናኝ ፒሲያችን ፖርቱ 1 እና 2ን ትራንስሚት ለማድረግ ሲጠቀመው ስዊቻችን ደግሞ ፖርት 1 እና 2ን ሪሲቭ ለማድረግ ይጠቀመዋል ማለት ነው። ሌላ ሁለቱን ኬብሎች ደግሞ የምናገናኘው የት ነው? 3 እና 4 ሳይሆን 3 እና 6 ላይ ነው የምናገናኘው። እነዚህ 3 እና 6 በፒሲ ሳይድ ለምን ይጠቀማቸዋል? ሪሲቭ ለማድረግ ይጠቀማቸዋል። በስዊች ሳይድ ደግሞ ትራንስሚት ለማድረግ ይጠቀማቸዋል ማለት ነው። በዚህን ሰዓት ፓኬት ፎርዋርድ ማድረግ ስንፈልግ ስንልክ ፒሲው በዚህ ፖርት ቲኤክስ ሲያደርግ በዚህኛው ደግሞ ስዊቹ ሪሲቭ ያደርጋል። ስዊቹ ደግሞ በዚህ ትራንስሚት ሲያደርግ በዚህ በ3 እና በ6 ፖርት ደግሞ ሪሲቭ ያደርጋል ፒሲያችን ማለት ነው። በዚህ መልኩ በተሟላ መልኩ ፓኬታችንን ትራንስሚት ኤንድ ሪሲቭ ማድረግ እንችላለን በ10 ቤስቲ እና በ100 ቤስቲ ጊዜ ማለት ነው። ይሄ ፓኬት ፎርዋርድ ስናደርግ በተመሳሳይ ሰዓት ሴንድ ሪሲቭ ስለሚያደርግ ይህንን ፉል ዱፕሌክስ እንለዋለን ማለት ነው። ፉል ዱፕሌክስ ማለት ምንድነው የሚለውን ስንመለከት ትራንስሚሽን ሞዶች አሉ። ሲምፕሌክስ ሞድ፣ ሃፍ ዱፕሌክስ እና ፉል ዱፕሌክስ የሚባሉ ሞዶች አሉ። ሲምፕሌክስ የምንለው ዋን ዌይ ነው። አንደኛው ትራንስሚት ብቻ ነው የሚያደርገው። ለምሳሌ ያክል ቴሌቪዥን ለምሳሌ ቢሆን እኛ ከመስማቶች ለቴሌቪዥን ምላሽ መስጠት እንደማንችለው ሁሉ እሱ ሲምፕሌክስ ሞድ ይባላል። ዋን ዌይ ብቻ ነው ማለት ነው። ሃፍ ዱፕሌክስ ሞድ የምንለው ደግሞ በተመሳሳይ ሰዓት ሴንትም ሪሲቭም ማድረግ አይችልም። ነገር ግን በሆነ ሰዓት ላይ ይልክና ቆይቶ ደግሞ መቀበል የሚችል ከሆነ ሃፍ ዱፕሌክስ ሞድ ነው። ለምሳሌ ወክቶኪ የምንለው ፖሊሶች የሚነጋገሩበት መገናኛ አይታችሁ ከሆነ ተጭነው ያወራሉ። ሲያወሩ ማዳመጥ አይችሉም። ከዛ ከተቃራኒ ድምጽ ቢመጣ መስማት አይችሉም። ምክንያቱም ተጭነው ካወሩ በኋላ ነው እነሱ ደግሞ መስማት የሚችሉት። ያን ሂደት ሃፍ ዱፕሌክስ እንለዋለን ማለት ነው። ፉል ዱፕሌክስ የምንለው ደግሞ በተመሳሳይ መልኩ ትራንስሚትም ሪሲቭም ማድረግ የሚችል ሲሆን ለምሳሌ ስልካችን ማለት ነው። በስልካችን ሌላ ሰው ጋር ኮሚኒኬት ስናደርግ እየሰማን መመለስም እንደምንችለው ማለት ነው። ሌላ ራውተርን ከስዊች ጋር በ10 ቤስቲ እና በ100 ቤስቲ ጊዜ በአራት ዋይሮች ጊዜ እንዴት አድርገን እናገናኛለን የሚለውን ስንመለከት 1 እና 2ን ኮኔክት ስናደርግ ራውተር 1 እና 2ን ትራንስሚት ለማድረግ ይጠቀመዋል። ስዊች ደግሞ ሪሲቭ ለማድረግ ይጠቀመዋል። ቀጣይ ደግሞ 3 እና 6 እና የምናገናኘው 3 እና 6 ራውተር ሪሲቭ ለማድረግ ሲጠቀም ስዊች ደግሞ ትራንስሚት ለማድረግ ይጠቀመዋል ማለት ነው። ስለዚህ በዚህ ጊዜ ፓኬት ፎርዋርድ ስናደርግ ያለምንም ችግር ትራንስሚት እና ሪሲቭ ማድረግ ይችላሉ ማለት ነው። ስለዚህ ይሄኛውን ኮኔክሽን ምን እንለዋለን? ስትሬት ስሩ ኬብል እንለዋለን። ስትሬት ስሩ ኬብል ማለት ምንድነው? አንደኛ ፖርት ከአንደኛ ፖርት፣ ሁለተኛ ፖርት ከሁለተኛ ፖርት በስትሬት የሚገናኙ ከሆነ ስትሬት ስሩ ኬብል እንለዋለን። ማለትም እዚህ ጋር አንደኛ ፖርት በዚህኛው ሳይድም አንደኛ ፖርት ላይ ሁለተኛ ከሁለተኛ፣ 3 ከ3፣ 6 ከ6 እንዳገናኘ ነው። ይህን ስትሬት ስሩ ኬብል እንለዋለን ማለት ነው።
ስትሬት ስሩ ኬብል ስናገናኝ ሙሉ 8ቱን ፔር ካገናኘን ኦርደሩ ምን ይመስላል የሚለውን እንመልከት። እዚህ ጋር እንደምትመለከቱት ሁለት አይነት ከለር ኮዲንጎች አሉ። እነዚህን ኮዲንጎች ማየት ትችላላችሁ። ይሄ ቢ፣ ይሄኛው ደግሞ ኤ የሚባል ከለር ኮዲንጎች አሉ። እነዚህን ኦርደር ይዛችሁ ስትሬት ስሩ ሲሆን ኤን ወይም ቢን ተጠቅማችሁ በሁለቱም ጫፍ አንድ አይነት ማድረግ ማለት ነው። ለምሳሌ እዚህ ጋር በዚህኛው ኮኔክተር በኩል የተጠቀምኩትን ከለር ኮዲንግ በዚህኛውም ከለር ኮዲንግ ጠብቄ ካደረጉ ስትሬት ስሩ ይባላል ማለት ነው። ስለዚህ እዚህ ጋር ቢ ነው የተጠቀምኩት፣ እዚህም ሳይድ ቢ፣ በሁለቱም ጫፍ አንድ አይነት ካደረጋችሁ ስትሬት ስሩ ኬብል ኮኔክሽን ተጠቀምን ማለት ነው። ይህን ስትሬት ስሩ ኬብል ተጠቅመን ራውተርን ከራውተር እናገናኝ ብንል ምን ይፈጠራል የሚለውን እንመልከት። ለምሳሌ እዚህ ጋር ቅድም እንዳያችሁት ራውተር በአንድና በሁለት ምን ያደርጋል ነው ያልነው? ትራንስሚት ያደርጋል። በ3 እና በ6 ደግሞ ሪሲቭ ያደርጋል ነው ያልነው። በዚህኛውም በኩል ያገናኘነው ራውተር ስለሆነ በአንድና በሁለት ትራንስሚት ያደርጋል፣ በ3 እና በ6 ሪሲቭ ያደርጋል። በዚህ ሰዓት ፓኬት ትራንስሚት እናድርግ ብንል አንችልም። ምክንያቱም በአንድና በሁለት ይሄኛው ራውተር ትራንስሚት ማድረግ ፈልጎ ትራንስሚት ሲያደርግ ይህም ራውተር ስለሆነ በአንድና በሁለት ትራንስሚት ማድረግ ነው የሚፈልገው እንጂ ሪሲቭ ማድረግ አይፈልግም። ምክንያቱም አንድና ሁለት የሚጠቀሙ ለትራንስሚት ስለሆነ በዚህ ሰዓት ምን ይሆናል? ሪሲቭ ማድረግ አይችልም በዚህ ፖርት ማለት ነው። ስለዚህ ስትሬት ስሩን በዚህ ሰዓት መጠቀም አንችልም ማለት ነው። ስዊች ከስዊችም ስናገናኝ እንደምትመለከቱት ተመሳሳይ አገልግሎት ስለሆነ በአንድና በሁለት ፖርት የሚሰጡት በዚህኛው ሪሲቭ ለማድረግ ሲያስብ በዚህኛው ሪሲቭ ማድረግ አይችልም ማለት ነው። ስለዚህ ይህኛውን ችግር ለመፍታት ምን ወደሚል ሀሳብ እንሄዳለን? ክሮስ ኦቨር ኬብል ወደሚባለው ሀሳብ እንሄዳለን ማለት ነው። ክሮስ ኦቨር ኬብል ምንድነው የሚያደርገው? አንድን ከ3 ጋር ሁለትን ደግሞ ከ6 ጋር በመቀያየር ነው እርስ በርስ ኮሚኒኬት እንዲያደርጉ የሚያደርግልን ማለት ነው። ክሮስ ኦቨር ኬብል ደግሞ በዚህኛው በኩል ቢን ከተጠቀማችሁ የቢን ኦርደር ከተጠቀማችሁ በዚህኛው በኩል ደግሞ የኤን ኦርደር ትጠቀማላችሁ ማለት ነው። ያ ማለት አንደኛ የነበረውን 3ኛ ላይ ትወስዳላችሁ፣ ሁለተኛ የነበረውን 6ኛ ላይ ታቀያይራላችሁ ማለት ነው። ይሄኛው ክሮስ ኦቨር ኬብል ኮኔክሽን ይባላል ማለት ነው። ይሄኛውን ኮኔክሽን ተጠቅመን ስዊችን ከስዊች ስናገናኝ ለምሳሌ አንድን ከ3 ጋር ሁለትን ደግሞ ከ6 ጋር እናገናኛለን። ቀጣይ ደግሞ 3ን ከ1 ጋር 6ን ደግሞ ከ2 ጋር አገናኘን ማለት ነው። በዚህ ሰዓት ስዊች በአንድና በሁለት ሪሲቭ ያደርጋል፣ በ3 እና በ6 ደግሞ ትራንስሚት፣ በአንድና በሁለት ሪሲቭ፣ በ3 እና በ6 ትራንስሚት። ስለዚህ ፓኬት ትራንስፈር ስናደርግ በዚህ መልኩ ያለምንም ችግር ትራንስሚት ማድረግ እንችላለን ማለት ነው። ራውተርንም ከፒሲ ጋር ኮኔክት ብናደርግ በክሮስ ኦቨር ኬብል በዚህ መልኩ ያለምንም ችግር ትራንስሚት ማድረግ እንችላለን ማለት ነው። ስለዚህ እችኛዋን ኬብል መጠቀም ትችላላችሁ። ክሮስ ኦቨር እና ስትሬት ስሩ ኬብልን መቼ ነው የምንጠቀመው የሚለውን ዲፋይን ያደርግላችኋል። ኢንጀነራል ግን ስትሬት ስሩ የምንጠቀመው የተለያዩ ዲቫይሶች ለማገናኘት ነው። ክሮስ ኦቨር ደግሞ አንድ አይነት ዲቫይሶችን ለማገናኘት እንጠቀማለን ማለት ነው። እዚህ ጋር ሀብ ከሆነ ክሮስ ኦቨር ታደርጋላችሁ። ሀብ እንደ ስዊች ተመሳሳይ ስለሆነ ክሮስ ነው። ከራውተር ጋር ግን ዲፈረንስ ስለሆነ ስትሬት ስሩ፣ ሀብ ከፒሲ ጋር ዲፈረንስ ስለሆኑ ስትሬት ስሩ ትጠቀማላችሁ ማለት ነው። ይሄኛውን ኬብል መጠቀም ትችላላችሁ። እዚህ ጋር ሮል ኦቨር ኬብል የሚባል ኮኔክሽን ሰርታችሁ እንደ ኮንሶል ለኮንፊግሬሽን የምትጠቀሙበት አይነት ኬብል ማዘጋጀት ትችላላችሁ። ከለር ኮዲንጉ ይህን ይመስላል። ይህን ከለር ኮዲንግ ጠብቃችሁ በዩቲፒ ኬብል ከሰራችሁ እንደ ኮንሶል ኬብል ያገለግላችኋል ማለት ነው። ራውተራችሁን ከፒሲ ጋር ኮንፊግሬሽን ለመግባት ይጠቅማችኋል ይህ ኬብል ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ በሌላ ርዕስ እስከምንገናኝ ሰላም ሁኑልኝ።